56ኛ ደቂቃ ላይ የሰው ሬሳ እያቃጠለ ሰውየው የሚባለው ካራክተር የሰው ሬሳ እያቃጠለ ምናምን እና አንድ ፊልም አስታወሰኝ ጃክሊን ጃንስ ስላየር ምናምን የሚል አንድ እንትን አለና የሆነ የጃንስ ተረት መሰለኝ ይሄ ባቄላዎች እርጥበት ከነካቸው እስከ ሰማያት የሚበቅሉ አይን እና እዛ ላይ ረጃጅም ፊት ያላቸው ካራክተሮች አሉ እና ያንን ካራክተር ነው የሚመስለው ምልህ መለየት እስከማችል ድረስ ሰው ነው የሚቃጠለው ወይስ የሆነ ሌላ ነገር ፊቱ ረጅም ነው እና የሜካፕ ባለሙያ ምናምን ተነይላል ሙከራው ምናምን ታደንቃለህ ምናምን ግን አንዳንዴ ኢዚ የሆነ ቴክኒክም ተጠቅመህ እኮ እንትን ማድረግ ምናምን የምትችልባቸው ነገሮች አሉና ከባድ ነው ብዬ አላምንም። አሁን አንድ ፊልም ላይ በዚህ ዘመን የሚሰራ ፊልም እንደዛ አይነት ነገር እንደዛ አይነት ሲን ይታይልኝ ካልክ በቀላሉ እንትን ማድረግ ትችላለህ። ከባድ አይደለም ብዬ አምናለሁ። የሐይቁም ንጉስ ያዝንላትና እሺ ልጅሽን እመልስልሻለሁ ለ18 አመት ቢያንስ ያገልግለኝና እና ደግሞ 53ኛ ደቂቃ ላይ ከ26ኛው ሰከንድ ላይ የመላጣው ሰውዬ ፎቶ ይገኛል እዛ ቤት አላ መላጣው ሰውዬ ምንድን ነው አሁን ስፒሪቱን ሂማን ቢንጉን ምንም አሁን ሊገባን ፈልጫ አሁን ፕሮፌሰሩ ሙስሊም የሆነ የሰው ልጅ ነበር ነው አሁን እዚህ ጋር ራሱ ምንም ግልጽ አይደለም ስለ ሰውየው የሚባለው ካራክተር ምንም ሳናቅ ነው በቃ ተዛግበን አናችን የገመተው የገስ ይሁን ይችላል ሂማን ቢንግ ነበር ወይ ስፒሪቹዋል ነው ስፒሪት ነው ያለው እና ሶራስ ፎቶ መገኘት ምንድነው አልገባኝም። እሱ ፓርት ራሱ ፎቶ ይድሮ ይመስላል። እሱ ግን ምንም ተቀየረ። 59ኛው ደቂቃ ላይ የሚገርም በጣም የሚያስቀ በጣም የሚያሳዝነም አንዳንዴ 3 ሰዓት ይጽፉታል ማለት ነው 3 ሰዓት ከሌሊቱ ብለው ማለት ነው እና 3 ሰዓት ከሌሊቱ አይባል ከምሽቱ ነው የሚባለው። ከዛ በየሲኖቹ መካከል ከሌሊቱ 4 ሰዓት ከሌሊቱ 5 ሚድናይት የሚባለው ከ6 ሰዓት ጀምሮ ከምሽቱ 3 ሰዓት ከምሽቱ 4 ሰዓት ምናምን እያልክ መቀጠል ትችላለህ። ግን ሉክ አሁን ምን የኢትዮጵያ ፊልም ኢንደስትሪ ኢቭን ምሽትና ሌሊት እንኳን በማይለዩ ሰዎች እጅ ላይ ነው የወደቀውና ያሳዝናል። ምን ይታያል አይደል እንዴ ፊልሙ ከመውጣቱ በፊት አንድ ልብ ያለው ሰው እንኳን የለም። አየህ ይሄንን ማስተካከል የሚችል እና በስሜት ዝም ብለው ተጠራቅመው ተሰብስበው ምናምን ነገር መላው ልኮ አብዛኛው ኢትዮጵያዊ እኮ እነዚህ ሰዎች መንገድ ላይ ቢያገኛቸው ፕሊስ ፎቶ ምናምን እያለ የሚያለቅስና ሲመጡ መንበር የሚለቅላቸው አይነት አክተሮች ናቸው። ገባ ግን አይፈሩም እንደዚህ አይነት ስህተት ሲሰሩ ማለት ነው። እና በጣም ትራሽ በሆነ ነገር የተሞላ ውዳቂ የሆነ ፊልም ነው። አንድ ዜጋ ላይ ማለት አንዱ ካራክተር ከነሱ ጋር አልተወጥቶ በከሄዱ ነው የሚጣደፍ ፓርት ላይ ማለት ነው። እንዴት እንደተጋጨም አላየም። ግን የሆነ ተጋጭቶ ምናምን ወደ ሲወጣ ሰውዬው የሚባለው ካራክተር ይለፋኛል እና የሆነ መካከል እንደወጣ ሰውዬው ዝም ብሎ በምን ኪዝ ነው እንትን ያለው በምን ኪዝ ስልክ ይዞ አላየም። ግልጽ አይደለም ያፋተራል። አንቺ ሴት አይደልሽ እንደዚህ አስፈሪ ቦታ ላይ በዚህ ሰዓት ምን ትሰሪያለሽ ብቻሽ? እንግዲህ 1 ሰዓት ከ4 ላይ የነበረው የሆነ ድብድብ አለና እውነቱን ለመናገር ያምር ነበር። መስታወት የሚሰበርበት መንገድ አለ፣ የሆኑ እቃዎች መጣል ምናምን ነበር። ያ ተመችቶኛልና ይሄ ከሌሊቱ 6 ሰዓት የሚለው ፊልም ለኔ ፊልሙ የጀመረው 1 ሰዓት ከ4 ደቂቃ ላይ ነው ማለት ይችላልው እና 1 ሰዓት ከምናምን የመጣበት እንትን ግን በጣም የሆነ እንትን ነበር ብዙም እንደ ፊልም ለማየት የሚከብድም የሚቀፍም አይነት እንትን ነበርና እዛ ላይ የነበረው ይሄ ትግል እንትን ግን በቃ የሆነ ደስ ይል ነበር። ኢቭን አንድ ፊልም ላይ አማርኛ ፊልም ላይ ከሚያስደስተኝ ነገር አንዱ ምንድነው ኢቭን የሆነ እቃ መስበር እኔ የሚሰበርበት ምናምን ያፍቀኛል። ገባ በትንሽ ነገሮች ሰዎች ለማሳጅ 10,000 15,000 20,000 ያወጣሉ። ገባ ግን አንድ ስኒ ሰብረው ምን ያህል አቴንሽኑ መሳብ እንደሚችሉ ምናምን አያውቁትም። እና እዛ ላይ ያንን ሳይ በእውነት በጣም ደስ ብሎኛል። አሪፍ የሆነ አክሽን ደስ የሚል ድርጊት ምናምን ነበር።
ሁሉም ይሁን ማለት ሳይሆን ድብድብ ብቻ ይሁን ሳይሆን ደስ ይላል። ተመልካችን ያዝ የሚያደርግ ነገር አለው ብዬ አምናለሁ። እሺ የሚገርመው 1 ሰዓት ከ7 ላይ አንደኛዋ ካራክተር እየሮጠች ቦርሳ ይዛ ነበር። 1 ሰዓት ከ8 ላይ እየሮጠች ነው፣ ቦርሳ ይዛ። 1 ሰዓት ከ9 ላይ ቦርሳ ይዛል። እና ምንድነው ቦርሳው ይመጣል፣ ቦርሳ ይሄዳል፣ ቦርሳ ይመጣል። የኮንቲኒቲ ባለሙያ የላቸውም። እንትን ይላል አሁን እንደ ባለሙያ ለምሽትም ስለሆነ ደግሞ ወይ እንቅልፍም ይዟት ሊሆን ይችላል ባለሙያዋ። አንተ ነህ እንዴ? አሁን እኔ ነኝ። እዛው ላይ የተሰበረውና የደማው እግሯ ግራ እግሯ ነበር። ገባ 1 ሰዓት ከ11 ደቂቃ ከ58 ላይ ቀኝ እግሯን ታስራለች። እና እንዴት ነው አሁንም አልነቃችም። ኮንቲኒቲ ባለሙያ ቅድም እንደተኛች እስካሁን አልነቃችም ይመስለኛል። እና እንዴት ነው የሚከፈለው ለኮንቲኒቲ ባለሙያ በዚህ ልክ እና ልክ ነው። በዚህ ልክ እንትን መሆን የለበትም። አንዳንድ እኔ እንግሊዝኛ ፊልሞችም ላይ በእርግጥ አስተውላለሁና የሆነ የመስታወት ግልባጭ አይነት ማለት ቀኝ እጁን ተመቶ ግራ እጁን የሚታሰርበትም አይነት እንትን አለ። መብራት ጠፋብና ከኋላ የእንትናችን ጠፍታለች። የኮንቲኒቲ ችግር እንዳይባል በመብራት ችግር ነው። ሰው ስንቀጥል 1 ሰዓት ከ11 ላይ ፌክ የሆነ ድንጋጤ አለ። በቃ የሆነ ምልህ ትልቅ ብዙ ፊልሞች ምናምን ሰርቷል የሚባሉ አክተሮች ናቸው ምናምን ሴቶቹም ወንዶቹም እና ፌክ የሆነ ድንጋጤ የሚለው ድንጋጤ አፍ መክፈትና አይን ማፍጠር ብቻ አይደለም እና ከዛም ባሻገር እያንዳንዱ የሰውነት እንትን ይናገራል። እና እንዳለው የኮንቲኒቲ ችግር እኛንም ካናት ይመጣልኛል። ጀስት አንድ እግሯ ታሞ አንድ እግሯ ማሸግ እኛ ዲቴል ምን ላይ መሰለኝ ጀስት የሆነ ሙቪ አይተን በቃ አንድ ሰዓት ቁጭ ብለን የሆነ ነገር አይተን በቃ ጀስት በቃ ዝም ብለን ምንም ሳናይ እነሱ የሰጡን ተቀብለን የራሳችን በቃ አመዛዝነን ምን ላይ መሰለኝ ይመስለኛል 1 ሰዓት ከ16 ደቂቃ ላይ እግሯ የተሰበረች ልጅ እየሮጠች ነበር። እግሩ የተሰበረ ነው እዚያ ልትነሳ ነው። ስለዚህ አሁን ቪዚብል እግሯን ተሰብራለች ተብሎ ወድቃ በዛ ልክ የሰው ልጅ እግሩ ተሰብሮ መሮጥ ይችላል? ደግሞ 1 ሰዓት ከ16 ላይ እንግዲህ ያወራላችሁ አለ ተጎታ እየሮጠች ነው። እዚህ ጋር 1 ሰዓት ከ16 ላይ ከሰውየው ጋር መስላላበት መንገድ ከሩፍ ላይ ገፍትሯት እንግዲህ መጀመሪያ ተጎታለች። ከዛ ከሩፍ ገፍትሯት ደግሞ ተነሳች። እናት ይያር ወይ ማርቨል ሱፐር ገርል ያው የገመቱ ሱፐር ገርል ነች። በቃ በይኝ ሱፐር ገርል ያው አቅም አላት እና ይሄን ያለ ስትሪንግ ዝንኬት ነው የመጣው እንደዚህ ተጎዳለው እና እኔ በቃ መጨረሻ ሱፐር ገርል ነች ይባላል ይደምብኛል። አፍንጭ ሰጥቶት ሁለቱም የራሳቸው ገም ሰጣቸው ያስባል እዛ ማለት ነው። አይ ሱራሱ ብትሆን እንግዲህ የሆነ ሂማን ቢንግ የሆነ ሰፈር ካደረገው በላይ በቃ ስለፋይ ታርጋ ወድቃም በቃ ያደርጋሉ። አጥልተሽ ደል ቢያንስ ከሩፍ ላይ ቁራፍ ይችላል። አወደቀ ዞሮ እንትን ነው ማለት ሲምፕል ሂማን ቢንግ እና ተጎዳች። ከዛ ተነስተህ ዳኝ ፋይት የሚያደርግ ሱፐር ስትሪንግ ካለ እኛ የምናውቀው ሱፐር ጋር ሱፐር ማን ምን ባትማም ነው ማለት 1 ሰዓት ከ19 ላይ ልክ እንዳልኩ ልጅቷ ብቻዋን ውጪ ነች። ሁለቱ ታስሯል። ሁለቱ ወንዶች ታስሯል እና አይነት ጀስቸር ግብዳ ናቸው። ገባ ልጅቷ እዛ ጋር ውጪ ላይ በጣም አስማታዊ አሁን ያልካቸውን አስማት የሚመሳሰሉ ነገሮችን ስታደርግ ጥንካሬዋ ምናምን ሲያስገርም እነሱ ሁለት እጃቸውን ወደ ላይ ሰቅለው ምን
ላይክ እንትን ጸባይ ያላቸው ይሄ ታሳሪዎች ገባ ለማምለጥ እንኳን ይሄ የማይሞክሩ ማለት ነው። በጣም ታማኝ እስረኞች ምናምን ቆሞ ምናምን ነገር ነው የምታያቸው እና እንዴት ነው ለማምለጥ የማትሞክረው? ገባ እርስ በርሳቸው እንኳን ለመፈታታት ምናምን ቢሞክሩ በቃ ቁጭ ብለው ሲጠብቁ ምናምን ታያለህ። ያን ያህል ተደብድበዋል። እንደ ልጅቷ እንደ ሴቷ ጉዳት አልደረሰባቸው፣ ግን በቃ ቁጭ ብለው ሲጠብቁ ምናምን ታያለህና ለምን አንድ ሰዓት ከ24 ደቂቃ ላይ ደግሞ ያኛው አቤል የሚባለው ካራክተር ጓደኛውን ጥሏት የሆነው ከመጣው ብሏት ተደልቅ ጠፋ። የት እንደሄደ አናውቅም። ያን ሁላ ሳስወገድ ነበር ብዙኛው ይሄኛውን ስቶሪ ለመጨመር የኛው ያው ለመጨመር ሌላ ተናሳዩ የት እንደሄደ በዛ ምሽት ሳይታወቅ አንድ መጣው ብሏት ለምንድን ነው ምንድነው ሪዝን ምንድነው ሜዱ በዛ ሰዓት ጥሏት ሜዱ ራሱ ሪዝን ምንድነው? እና ደግሞ ሄዱ የት ነው የቆየው? እሱን አላየሁም። እሷ ብቻ የሆነ ሰው መጥቶ ወደ ወንዝ እሱን አብሮ ተደረገ። ያን ስቶሪ ለመጨመር ያኛው የት እንደሄደ አናውቅም። የሰደል ሊጠፋ ከዚህ ወደ ታይም በቃ ተፈቶ መጨረሻ ላይ ደግሞ ስንት ደቂቃ ምናምን የለም። ቆንጆ ማነህ ምንድነው? ምን ሆነሽ ነው እንደዚህ የረጠብሽው? እና እሱ ባርካሱ ግልጽ አይደለም። ያው እንግዲህ ቅድም ጀምሮ እንዳልነው እየገመት ነው ድረስ ድረስ በግምት እንጨርሰው በግምት እንጨርሰው አራችን ገምተን እና ይሄን ድርሰት ጻፍኩ ከሚል ያው ሁላችንም የራሳችን ድርሰት ይጻፍን መጣማብረ እና ሁላችን በራሳችን አንገት ለዚህ ማለት ነው። ያው በቃ ደግሞ አንድ ሰዓት ከአራት ላይ ያው የታሰሩት ልጅ አንዱ ያኛው ከመኪና የተገለበጠው ልጅ አለ። የታሰሩት ፓርት ላይ አምልጠዋ ከተፈተሹ በኋላ እቺ ያው ሱፐር ገርሏ እኔ ሱፐር ገርል ነው እንግዲህ ተጣጣማ ከዛ ካመለጡ በኋላ ከመኪና ላይ ተገልብጧል። ያው እዛ ተሰቃይቷል ተሰቅሎ ምናምን ግን መጨረሻ ላይ ከመኪና ምናምን የዘለለ የሚፋይትበት እንትን እዚህ ያለው ሌላ ሱፐር ማን መጣ አይቷል ሲፋይት ከመኪና ነው። አሁን መኪና ተገልብጧል ተሰቃይቷል ተብሏል። መኪና የሚዘልበት ፓርት አንድ ኖርማል ነው ኖርማል ነው። እና አንድ ሰዓት ከ31 ላይ ደግሞ ያ ከሰውየው የሚባለው ካራክተር ቀደም ሴቷ ብቻዋን አሸንፈው እዛ ፈታ የመጣችበት ካራክተር ላይ ሶስቱን ዘራቸው። እዛ ጋር ደግሞ ሱፐር ገርልም ሱፐር ማለት ጠፋ ፓወራቸው። ሶስቱንም ብቻዋን የመጣችው ሰውየው የሚባለው መጀመሪያ እኮ ሴቷ አይደል መተውና አስፈታል እና መጨረሻ ላይ ደግሞ ዊክ አድርጋቸዋል። እና ባንዴ ተመልካችና ይሄ ምን ሰብስክራይበር እና ዋች አወሩን ባንዴ በቃ ላይ ለመስቀል እንደዛ እና ምንድነው ክሬት ለማድረግ ዩቲዩብ እንትን ይመስለኛል እንጂ ሪሊ እንደው ተጨንቀውበት ምናምን ፊልም ጻፍን ለማለት ይከብደኛልና ይሄ የመጀመሪያው እንትን እንኳን ፊልም በዚህ ልክ አይጻፍም። የመጀመሪያ ዝም ብላላ እንደ መጀመሪያ ጊዜ እንኳን ተጽፎ እና ፊልም ሪራይት አድርጓል ደጋግመ ምናምን ነገርና ይሄ የመጀመሪያው እንኳን ፊልም በዚህ ደረጃ ሊወርድ አይገባም። እስቲ በመጨረሻ ምን ፖዚቲቭ ነገሮች አሉት ይሄ ፊልም እንደው የለውም ግን ምን ነገሮች አሉት? ምን ታዘባል? ከፊልም አንድ ፖዚቲቭ ነገሩ ነው ለማለት ይከብደኛል። ጀስት ግን አይዲያው የተሰራበት አይዲያው ሌላ ሰው ስለዚህ ቢሰሩት ከአንድ አዲስ አይዲያዎቹ አልኳት ዲዛይኖች አልተለመዱም። አይዲያው ተመችቶኛል እንጂ ከፊልሙ እኔ ያልተመቸኝ ፓርት ምንም ስለኔ አንተ ያልኩት ፓርት የለም ግን አይዲያው ነው። ሌላ ፊልሞች እንደዚህ አይነት አይዲያዎች ቢሰሩ በደንብ ማለት ነው አሪፍ ነው። ጥሩ ነገር ያዩት ድሮን ሻቶቹ አሪፍ ነበር። ውጪ እንግሊዘኛ ፊልሞች ላይ ምናምን የምታያቸው የሆኑ ድሮን ሻቶች አሪፍ ነበረ። ድሮን ሻቶች ቆንጆ ናቸው። ሎኬሽኖቹም አሪፍ ነበሩ። አንዳንዶቹ ቦታዎች አሁን እንዳልኩ የተወሰነ እንትን ፍላጎት አለ ወደ ውጭ ፊልሞች የማድላት ምናምን ያን የመስራት ፍላጎት አለ፣ ግን አለመቻል ነው ያለው። አልቻሉም እንጂ ፍላጎት ምናምን ታያለ በሆኑ ሲኖች ላይ ማለት ነው። 43ኛው ደቂቃ ላይ አክቲንግ ላይ ስንመጣ 43ኛው ደቂቃ ላይ ራሱን ስቶ ልክ ሲነቃ የሚያሳየው አክቲንግ አለና የሆነ አሪፍ ደስ የሚል አይነት እንትን ነገር አለውና የሆነ ሰው እንትን ብሎ ሲነቃ ከቶኑ ከፌሻሉ ስታየው በጣም ቆንጆ ነው። አሪፍ የሚባል አክቲንግ እዛ ጋር ምናምን አይቻለሁ። የምታስታውሰው ነገር አለ?
እንደማጠቃለያ ስኬር ሙቪ ላይ የምጠብቃቸው እንደ ሰስፔንስ አይነት ነገር በጣም የሚያስፈሩ ልብ ሰቀላ ምናምን እንደዚህ አይነት እንትኖች የሉበትም በጭራሽ ማለት ነው። እና የሆነ ቀልድ ቢኖር ከኮሜዲ ጀነር የምትመድበው ፊልም ነው እና ምንም አይነት ማስፈራት ምናምን እንትን የለውም እና እቃ ነው። አሁን ይሄንን ፊልም ከሰዎች ጋር ጀምረው ልክ በሁለተኛው ደቂቃ ላይ ተነስተህ የምትወጣበት ወይ ጋዜጣ ካለ የምታነብበት ታይም ነው እንጂ በጭራሽ ለመመልከት የማይወሰውስ እርባና ቢስ የሆነ ፊልም ነው። ኮሜንት ላይ ያያችሁትን በራሳችሁ አይገር እና ኔክስት ደግሞ ፊልም ጻፉ ኮሜንት ላይ እንደዚህ አይነት ፊልሞች ይተቻሉ የምትሏቸው ፊልሞች። ይሄን ፊልም ሬት አናለ ታረጋ ይሄን ፊልም ሬት ለማድረግ ከባድ ስለዚህ ሬት ባላረጉ መጣጥ በጣም ስለሚመር የፊልም ግራዋ ብለናል። ሳምንት በሌላ አቃጣይ ፊልም እንገናኛለን። ቻው።